እሺ ናታን ጓደኛዬ ትሰማኛለህ? እኔ አንተ ጓደኛ አይደለሁ። ያው መሲ ሁሌ ስላንተ ስለምትነግረኝ እኮ የቅርብ ሰው እየመሰልከኝ ነው። የሚገርም ነገር እኔም እስካይክ በጣም ጓጉቼ ነበር። አንተም ልክ እንደኔ ነህ። ግን እንዳየው ካስጠላኝ። ያው በደንብ ስታቀኝ ደግሞ ትወደኛለህ። እኔ አንተን በጭራሽ ልወድ አልችልም። ወጠጤ አይመችኝም። ቆይ አንተ ሳታቀኝ እንደዚህ ከጠላኝ ምንም አላጋች። ያው መሲ ከወደደችኝ በቂ ነው። መሲ ልቧ ንጹህ ስለሆነ ልሸውዳት ትችላለህ። እኔ እናታን ግን በጭራሽ አሸውደኝ። ምን አድርጌ ነው የሸወድኳት? ንጹህ አፍቃሪ ይመስላል። ወደ ትምህርት ቤት መሄድ ይኖርብኛል። ትሰማኛለህ? በሰላም ወደ ትምህርት ቤት መሄድ ከፈለክ ከአሁን በኋላ ከመሲ አጠገብ ራቅ። ወይኔ ናታን፣ ምንም የማልችለው ነገር ነው የምትጠይቀኝ? እኔ እንድትችል እረዳሃለሁኛ። ቆይ አንተ ግን ሁሉን ነገር በጉልበት ማድረግ አይሰለችም? በንግግር አልገባ ያለውን ሰው በድብድብ አምሮን ከፍትለታለሁ። ፍቅር እኮ ኃያል ነው፣ ጉልበት አያንበረክም። እንደዚህ እየተናገርክ ነው ልጅቷን ልቧን ያቀለጥከው። በነገራችን ላይ ናታን፣ መሲን የግል ማድረግ በጣም መታደል ነው። እናንተ አልታደልክማ። የኔን ተው፣ አንተ ነህ ያልታደልከው። ማለት ጓደኛዋ ሳይሆን ፍቅረኛዋ ብትሆን ነበር እድለኛ የምትሆነው። ትሰማኛለህ? ዝም ብለህ አዘላብድ። አሁን የምነግርህን ነገር ስመኝ። ከመሲ አጠገብ ራቅ። እኔ ምለው ግን ምን አይነት ድንጋይ ልብ ነው ያለ? አንተ ልጅ ለንግግርህ ተጠንቀቅ፣ አለበለዚያ ግን ምላስን ነው የምቆርጥልህ። እኔ ምለው መሲ ቅርብ ሆና እንዴት ታፍቃት አልቻልክም? ይሄ እኮ አለመታደል። ትሰማኛለህ? ስለማታውቀው ነገር ዝም ብለህ አዘላብድ። ከመሲ አጠገብ ራቅ። አልችልም። ኧረ አትችልም? እኔ እንድችል አድርጋ። ናታን! አንተ ናታን! እንዴ! ቆይ ምን እያደረግህ ነው? የሚገባውን ያደረኩት። ማን ስለሆንክ ነው የምትመታው? መሲ፣ ይሄ ልጅ ግን ጤነኛ ነው? እንደዛ ከሆነ ልድገምህ። ወንድ ነህ ትነካውና። ቆይ አንቺ ለሱ መደረብሽ ነው እንዴ? አዎ በደንብ እደረብለታለሁ። ትሰማኛለህ? አንተ ወጠጤ፣ ከአሁን በኋላ ከመሲ አጠገብ ራቅ። አለበለዚያ ግን በየቀኑ ነው ደምን ማፈስል። ትምህርት ቤት ሲሆን አማኑኤል ነበር መግባት የነበረበት። አትሳሳት። አንተን ወደ መቃብር ልክና እኔ ወደ ሸቤ ወርዳለሁ። ቆይ ለምንድን ነው ፍቅረኛ እንዲህ ዝም አትፈልግ? የማንም ሰው ስትሆኝ ማየት አልፈልግም። በቃ እኔ አልፈልግም። ምን ማለቴ በቃ የማንም ወጠጤ መጮጫ ስትሆኝ ማየት አልፈልግም። ይኸውልህ አንተ ስለፈለግክ ብቻ የሚሆን ነገር የለም። ገባክ? ባሩክ ነው እንጂ አስተማሪ ከጠየቀ መስሎኝ ነው። በልሽ መሲ ተጎዳት ብዙ ወይ ትላለች። እኔ ደግሞ ትንሽ ባናች ኮረመም ይቅርታ፣ በቀን አንዴ ብቻ ነው ኮረመም። በቀን አንዴ ማነሽ ኮረመምሽ? እባክሽ አንዴ ምን ብሎ ከኋላ እየተከተለ አካሄድሽ ሞዴሎችን ያስንቃል፣ ውበትሽ ወንዶችን ሁሉ ይጠራል ብሎ ነው። አንቺ ሞኝ ምን ነው አመንሽው? ለምን አላምነው? እውነቱን እኮ ነው የተናገረው። ቆይ ማን ነው? አታውቂውም? ሰብሊ፣ እርግጠኛ ነኝ መንገድ ላይ ላገኘሽው ተላካፊ እንደዚህ ደስተኛ አትሆኚም። እናማ በደንብ አውቀዋለሁ። አታውቂውም አልኩሽ እንዴ? ኤላ ነው አይደለ? እንዴት አወቅሽ? ማለቴ እንዴት ገመትሽ? ሰብሊ እስቲ አይነ ውሃሽ ያስታውቃል ሌላ እንደሆነ። እሱ አይደለም ጓደኛዬ፣ በደንብ ነው የማውቅሽ። ራሱ ነው። ይኸው እስኪ ራስሽ እንዴት ደስተኛ እንደሆንሽ። መሲ ያስታውቅብኛል እንዴ? በጣም እንጂ እንዴ። ወላ ለሱ የሆነ ስሜት ያለሽ ነው የሚመስለው። ጀመረሽ ደግሞ። የምን ስሜት ሊኖረኝ ይችላል? ምን የጥላቻ ልበልሽ? ብለው ከሰሙሽ የተፈጠረውንም ያልተፈጠረውንም መደባለቅ ትወጃለሽ። ይኸውልሽ ሰብሊ፣ ከኔ ከጓደኛሽ ወዴትም መሸሻችም። እውነቱን ብቻ ንገሪ። ቆይ ባሮክ ምን ሆኖ ነው አፍንጫው ላይ ሶፍት ያደረገው? ወሬ ለማስቀየስ እንደሆነ ይገባኛል፣ ግን ባክሽ አብድ መጥቶት ነው። የትኛው አብድ? ከናታን ውጭ ሌላ አብድ አጠገቤ ታውቂያለሽ? ለምን? ከኔ ራቅ ሲለው እምቢ ስላለው ያው መጣው። ውይ አሳዘነኝ። ለሹት ፍቅር እንደዚህ መስዋዕትነት የከፈለ የእውነት ቢሆን አስቢው። እኔ የምልሽ ቆይ እንዴት ነውና ወደ ባሮክ ልገልበጥ እንዴ? አንቺ ደግሞ ፍቅር የሰርከስ መድረክ ነው የምትገለባበጭበት? ምን አለበት ናታን እንደሆነ የሚገባው ጉድ አይደለም። ሴትዮ ከባድ ጦርነት ማስነሳት ካልፈለግሽ እንዳታስቢ። ማክሽ ቀልድ ነው። ቀልድሽም ቢሆን ነው ይሻለሽ።